ሰላም እንዴት ናችሁ? በዚህ ቪዲዮ የምናየው ሪሰርች ሰርተን ካበቃን በኋላ ሄዲንግ 1፣ ሄዲንግ 2፣ ሄዲንግ 3፣ ሄዲንግ 4 እንዲሁም ቴብል ኦፍ ኮንተንትን አውቶማቲካሊ እንዴት በቀላሉ ማስገባት እንደምንችል ነው። ስለዚህ እስከ መጨረሻ አብራችሁኝ ሁኑ። ነገር ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቢጀምሩ ለእኛ ትልቅ ሞራል ነው። እንዲሁም ለሌሎች እንዲደርስ ላይክ፣ ሼር ማድረግ እንዳረሱ። አሁን በቀጥታ ወደዛ ሄዳለሁ። እንግዲህ እናንተ የራሳችሁን ከፍታችሁ ከኔ ጋር መሄድ ትችላላችሁ። እኔ የራሴን ከፍታለሁ። የራሴ እንግዲህ የከፈትኩት ይህንን ይመስላል። እናንተም የራሳችሁን ከፍታችሁ ከኔ ጋር ሄዲንግ 1፣ ሄዲንግ 2፣ ሄዲንግ 3፣ ሄዲንግ 4 እንዲሁም ቴብል ኦፍ ኮንተንትን አውቶማቲካሊ አብረን እያስገባን እንሄዳለን ማለት ነው። ሪሰርች ወይም ሴሚናር ላይ እንግዲህ የመጀመሪያው ከቨር ፔጅ ነው። ቀጥሎ ያለው ታይትል ፔጅ ነው። ከዛ ቀጥሎ አክናውሌጅመንትስ ወይም ቴብል ኦፍ ኮንተንት ነው የሚመጣው። እንግዲህ ይሄ እንደ ዩኒቨርሲቲው ሊለያይ ይችላል። ወይ አክናውሌጅመንት ከቴብል ኦፍ ኮንተንት ቀድሞ ይመጣል፣ ወይም ደግሞ ቴብል ኦፍ ኮንተንት ቀድሞ ሊመጣ ይችላል። ይሄ እንደ ዩኒቨርሲቲው ሊለያይ ይችላል። ነገር ግን አክናውሌጅመንት ከቴብል ኦፍ ኮንተንት ቀድሞ የሚመጣ ከሆነ አክናውሌጅመንት ቴብል ኦፍ ኮንተንት ውስጥ ስለማይገባ እንደ ሄዲንግ 1 አናወጣውም። ነገር ግን ከቴብል ኦፍ ኮንተንት በኋላ የሚመጣ ከሆነ እንደ ሄዲንግ 1 እናስገባዋለን ማለት ነው። ስለዚህ ከታይትል ፔጅ ቀጥሎ እኔ የማስገባው ቴብል ኦፍ ኮንተንት ስለሆነ አክናውሌጅመንትስ እንደ ሄዲንግ 1 አስገባዋለሁ ማለት ነው። ስለዚህ አክናውሌጅመንትን እንደ ሄዲንግ 1 ለማስገባት መጀመሪያ አክናውሌጅመንትስ የሚለውን ሰሌክት አደርጋለሁ። ከዛ በኋላ ወደ ሜኑ ባር መጥቼ ፋይል፣ ሆም፣ ኢንሰርት ዲዛይን የሚል ከላይ አለ። ሆም ላይ ክሊክ አደርጋለሁ። ሆም ላይ ክሊክ ካረኩ በኋላ እዚህ ጋር ወደ ቀኝ ወጥቼ ኖርማል፣ ኖ ስፔስ፣ ሄዲንግ 1፣ ሄዲንግ 2፣ ሄዲንግ 3፣ ሄዲንግ 4 የሚል አለ። እንግዲህ አክናውሌጅመንትን ሄዲንግ 1 ማድረግ ነው የፈለኩት። ስለዚህ ሄዲንግ 1 ላይ ኦኬ እለዋለሁ። ኦኬ ካልኩት በኋላ ከለሩ እንግዲህ እንደምታዩት በሰማያዊ ነው። ስለዚህ ይህንን አውቶማቲካሊ እንዲቀይርልኝ ሄዲንግ 1 ላይ ራይት ክሊክ አደርጋለሁ። ራይት ክሊክ ካረኩ በኋላ አፕዴት ሄዲንግ 1፣ ሞዲፋይ፣ ሰሌክት ኦል፣ ሪኔም የሚል ይመጣልኛል። የሁለተኛው ላይ ሞዲፋይ የምትለዋ ላይ ኦኬ እለዋለሁ። ኦኬ ካልኩት በኋላ ይሄንን ቦክስ ያመጣልኛል። ይሄን ቦክስ ካመጣልኝ በኋላ እዚህ ጋር መተን ፎርማቲንግ የሚል አለ። ከፎርማቲንግ ስር በየትኛው ነው መጻፍ ያለባቸው? ፎርማቲንግ ታይምስ ኒው ሮማን ነው። ከዛ በኋላ ሳይዙ ስንት ይሁን? 12 ይሁን አልኩት። ከዛ በኋላ ቦልድ እንዲሆን አረኩት። ከዛ ከለሩ እዚህ ጋር እንደምታዩት ሰማያዊ ነው። ነገር ግን አውቶማቲካሊ ብላክ እንዲሆን ነው የፈለኩት። ብላክ ላይ አረገዋለሁ። ከዚህ በኋላ እንደ ሄዲንግ 1 የምጠቀመው ሁሉም አንድ አውቶማቲካሊ አፕዴት እንዲሆንልኝ እዚህ ጋር መጥቼ አውቶማቲካሊ አፕዴት የምትለዋ ፊት ለፊት አራት ማዕዘኗ ውስጥ አንዴ ክሊክ አደርጋለሁ። ከዛ ይሄን እንደዚህ ካስተካከልኩ በኋላ ወርታች ወርጄ ኦኬ የምትላለች ኦኬ የምትለዋ ላይ ኦኬ እለዋለሁ ማለት ነው። ኦኬ ካልኩት በኋላ እንግዲህ አክናውሌጅመንትስ እንደ ሄዲንግ 1 አስገብቼዋለሁ ማለት ነው። ስለዚህ እዚህ ጋር መጥቼ ሳየው ሄዲንግስ የሚለው ስር አክናውሌጅመንትስ ብሎ አስገብቶልኛል ማለት ነው። አክናውሌጅመንትን ከጨረስኩ በኋላ ወደ ቀጣዩ ሄዲንግ 1 ሄዳለሁ። ሄዲንግ 1 እንግዲህ በአፐር ኬዝ ወይም ደግሞ በካፒታል ሌተር የሚጻፉ ናቸው። እንዲሁም ደግሞ በአዲስ ፔጅ ላይ የሚጻፉ ናቸው። ሊስት ኦፍ ቴብል የሚለውንም እንደ ሄዲንግ 1 ለማስገባት መጀመሪያ ሰሌክት አደርገዋለሁ። ከዛ በኋላ ሰሌክት ካረኩት በኋላ አሁንም ወደዚህ መጥቼ ሄዲንግ 1 የሚለው ላይ ኦኬ እለዋለሁ። እንግዲህ ኦኬ ካልኩት በኋላ እንደምታዩት እዚህ ጋር ሄዲንግስ ብሎ ሊስት ኦፍ ቴብል አውጥቶልኛል። ሌሎችንም በዙ መልኩ ወደታች ወርጄ ሊስት ኦፍ ፊገር የሚለውንም ሰሌክት ካረኩት በኋላ ሄዲንግ 1 ላይ ኦኬ እለዋለሁ። አሁንም እንደምታዩት እንግዲህ ሄዲንግ ብሎ ሊስት ኦፍ ፊገር አውጥቶልኛል። ስለዚህ ሄዲንግ 1ዎችን ሁሎችንም እስከ ሪፈረንስ ያሉትን በዚህ መልኩ ማስገባት ትችላላችሁ። ቀጥሎ ያለው ሄዲንግ 2 ነው። ሄዲንግ 2 አጻጻፉ እንግዲህ እንደ ዩኒቨርሲቲው ሊለያይ ይችላል። ቦልድ ሊሆን ይችላል፣ ወይም ደግሞ ኢች ሌተር ካፒታል ሊሆን ይችላል። መጀመሪያ ሄዲንግ 2ን ሰሌክት አደርገዋለሁ። ሰሌክት ካረኩት በኋላ ወደ ሜኑ ባር ወጥቼ ፋይል፣ ሆም፣ ኢንሰርት የሚል አለ። ሆም ላይ ክሊክ አደርጋለሁ። ሆም ላይ ክሊክ ካረኩ በኋላ ሄዲንግ 2 የሚለው ላይ ኦኬ እለዋለሁ። ነገር ግን እንደምታዩት እዚህ ጋር በሰማያዊ ነው ያለው። ይሄንን አውቶማቲካሊ እንደቅድሙ እንደ ሄዲንግ 1 እንዲቀይርልኝ እሱ ላይ አንዴ ራይት ክሊክ አደርጋለሁ። ራይት ክሊክ ካረኩ በኋላ አፕዴት ሄዲንግ 1 ሞዲፋይ የሚል እነዚህ ሊስቶች ያመጣልኛል። ከሊስቶቹ ውስጥ እንግዲህ ሞዲፋይ የሚለው ላይ ኦኬ እለዋለሁ። ኦኬ ካልኩት በኋላ ልክ እንደቀደሙ ይሄንን ቦክስ ያመጣልኛል። ፎርማቲንጉን ማስተካከል ይኖርብኛል። ስለዚህ ፎርማቲንጉን ካምቤሪያ ነው የሚለው እዚህ ጋር ክሊክ አድርጌ ታይምስ ኒው ሮማን ላይ አስቀምጣለሁ። ከዛ በኋላ ሳይዙን 13 ነበረ 12 ላይ አስቀምጠዋለሁ። ቦልድ እንዲሆን አደርገዋለሁ። ከዛ ከለሩ እዚህ ጋር እንደምታዩት ሰማያዊ ነው፣ ወደ ብላክ ቀይረዋለሁ። እዚህ በኋላ እንደ ሄዲንግ 2 ማስገባው ተመሳሳይ እንዲሆን እዚህ ጋር መጥቼ አውቶማቲካሊ አፕዴት የምትለዋ ፊት ለፊት አራት ማዕዘን አለች። እሷ ላይ አንዴ ክሊክ አደርጋለሁ። እሷ ላይ አንዴ ክሊክ ካረኩ በኋላ እዚህ ጋር ኦኬ እለዋለሁ። ኦኬ ካልኩት በኋላ እንደምታዩት እንግዲህ 2.1 ኢቲዮሎጂ ብሎ አውጥቶልኛል ማለት ነው። አሁንም ወደ ታች ወርጄ እንደምታዩት ኢፒዲሞሎጂ የሚል አለ። ኢፒዲሞሎጂ የሚለውን ሰሌክት አደርጋለሁ። ሰሌክት ካረኩ በኋላ ሄዲንግ 2 ላይ ኦኬ እለዋለሁ። ኦኬ ካልኩት በኋላ እንደምታዩት ኢፒዲሞሎጂ ብሎ እዚህ ጋር አምጥቶልኛል ማለት
ማለት ነው። ቀጥሎ ያለው ኦከረንስስ ነው። ይሄ ሄዲንግ 3 ነው። ስለዚህ እሱንም ሰሌክት አድርጌ አስገባለሁ ማለት ነው። ሰሌክት ካረኩት በኋላ ወደ ሜኑ ባር እመጣለሁ። ሆም ላይ ክሊክ አደርጋለሁ። ክሊክ ካረኩ በኋላ ወደ ቀኝ መጥቼ ሄዲንግ 1 ሄዲንግ 2 ሄዲንግ 3 የሚል አለ። ስለዚህ ኦከረንስ የሚለው ሄዲንግ 3 ስለሆነ እሱ ላይ ኦኬ እለዋለሁ። ኦኬ ካልኩት በኋላ እንግዲህ እንደምታዩት ኦከረንስ የሚለው እንደ ሄዲንግ 3 አስገብቶልኛል ማለት ነው። ነገር ግን ይሄኛውን በሰማያዊ ነው ጽሁፉ ያለው። ስለዚህ ይሄንን አውቶማቲካሊ እንዲቀይርልኝ ራይት ክሊክ አደርጋለሁ። እንደ ቅድሙ ሞዲፋይ አፕዴትስ እነዚህ ምርጫዎች አሉ። ሞዲፋይ የሚለው ላይ ኦኬ እለዋለሁ። ኦኬ ካልኩት በኋላ አሁንም ይሄንን ያመጣልኛል። ካምብሪጅ ሄዲንግ 3 ነው የሚለው እሱ ላይ ክሊክ አድርጌ ፎርማቲንጉን ታይምስ ኒው ሮማን እለዋለሁ። ከዛ አላይመንቱን ሞዲፋይ አደርጋለሁ። ከዛ በኋላ ሳይዙን 11 የነበረውን 12 ላይ አደርጋለሁ። ከዛ ከለሩ ሰማያዊ የነበረውን ብላክ አደርጋለሁ። ከዛ ከዚህ በኋላ እንዳለ ያሉት በተመሳሳይ አውቶማቲካሊ አፕዴት እንዲሆኑልኝ እዚች ጋር አውቶማቲካሊ አፕዴት የምትለዋ ፊት ለፊት ቦክሷ ውስጥ ክሊክ አደርጋለሁ። ክሊክ ካረኩ በኋላ ኦኬ እለዋለሁ። ኦኬ ካልኩት በኋላ እንደምታዩት ሰማያዊ የነበረው ኦከረንስ የሚለው ወደ ብላክ ተቀይሮልኛል። እዚህ ጋም ሄዲንጎች ስር መታችሁ ስታዩ ኦከረንስ የሚለው እንደ ሄዲንግ 3 ወጥቷል ማለት ነው። ስለዚህ የቀሩትን ሄዲንግ 1 ሄዲንግ 2 ሄዲንግ 3 እስከ ሪፈረንስ ያሉትን በዚህ መልኩ ማስገባት ትችላላችሁ። ሄዲንግ 1 ሄዲንግ 2 ሄዲንግ 3 ሄዲንግ 4 እስከ ሪፈረንስ ካስገባው በኋላ ቴብል ኦፍ ኮንተንት ማወጣው ከታይትል ፔጅ ቀጥሎ ነው። ስለዚህ ከአክናውሌጅመንትስ ፊት ለፊት እዚህ ጋር ክሊክ አረጋለሁ። ክሊክ ካረኩ በኋላ ወደ ሜኑ ባር ሄዳለሁ። ፋይል፣ ሆም፣ ኢንሰርት፣ ዲዛይን፣ ሌይአውት፣ ሪፈረንስ የሚል አለ። ሪፈረንስ የሚለው ላይ ኦኬ እለዋለሁ። ኦኬ ካልኩት በኋላ እንግዲህ እነዚህን ምርጫዎች ያመጣልኛል። ቴብል ኦፍ ኮንተንትስ የሚል አለ። እሱ ላይ አንዴ ኦኬ እለዋለሁ። ኦኬ ካልኩት በኋላ እንግዲህ አውቶማቲክ ቴብል 1 አውቶማቲክ ቴብል 2 ከዛ ማኑዋል ቴብል የሚል አለ። እናንተን የሚመቻችሁን መምረጥ ትችላላችሁ። እኔ የምመርጠው አውቶማቲክ ቴብል 2 የሚለውን ነው። እሱን ከመረጥኩ በኋላ ኦኬ እለዋለሁ። ኦኬ ካልኩት በኋላ ቴብል ኦፍ ኮንተንትስ እንደምታዩት እንግዲህ በዚህ መልኩ አውጥቶልኛል ማለት ነው። ነገር ግን ማወቅ ያለባችሁ ነገር ሄዲንጎቹን እንደ ሄዲንግ 1 ሄዲንግ 2 ሄዲንግ 3 ሄዲንግ 4 ብላችሁ ካላወጣችሁ እዚህ ጋር ቴብል ኦፍ ኮንተንት ስር አያመጣላችሁም። ስለዚህ ቴብል ኦፍ ኮንተንት ስር አውቶማቲካሊ እንዲያመጣላችሁ እያንዳንዱን ሄዲንጎች እንደየ ሄዲንጎቻቸው ሄዲንግ 1 ሄዲንግ 2 ሄዲንግ 3 ብላችሁ ማስገባት ይኖርባችኋል። አለበለዛ ግን እዚህ ጋር አያመጣላችሁ። እንግዲህ በዚህ መልኩ ሄዲንግ 1 ሄዲንግ 2 ሄዲንግ 3 ሄዲንግ 4 እንዲሁም ቴብል ኦፍ ኮንተንትን ሪሰርቻችሁን ሰርታችሁ ከጨረሳችሁ በኋላ አውቶማቲካሊ ማስገባት ትችላላችሁ። ሀሳብ፣ አስተያየት፣ ጥያቄ ካለ ኮመንት ላይ አስቀምጡልኝ። ቪዲዮውን ስላያችሁ እናመሰግናለን። ነገር ግን እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳረሱ። በያላችሁበት ሰላም ሁኑልኝ። ቸር ሰንብቱ።